መዳሜ የኢማራቲ 10,000 ድርሃም ሳትሰጠኝ ወደ አገሬ ልታሳፍረኝ ነው ትለናለች አንዲት እህታችን። ሰላም አለይኩም እንዲሁም የሌላ እምነት ተከታዮች እንዴት ናቸው? ከዶነኝ እንኳን ወደ ቻናሌ በሰላም መጣችሁ። አንዲት እህታችን እዚሁ ጎረቤት ነበር። እኔ ወደ ሱቅ ስሄድ እሷ ደግሞ ግቢ አጥባ ወደ ውጭ ስትወጣ ተገናኘን። ከዛ ሰላም ተባባል። የሆነ ነገር ለማከርሽ ነው እስኪ ወደዚህ ጠጋ በይ ብላኝ ጠርታኝ ብር ላይ ነኝ ምን ማድረግ አለብኝ ብላ ነገረችኝ። እንዴት አምና ብሯን ቤተሰቦቹ ራሱ የበላት ቤተሰቦቹ ብሬን በልቶኛል ብለኛለች። ቤተሰቦቹ ራሱ ብሯን የበላ እንዴት አምና ለመዳም ጋር ታስቀምጣለች? ለመዳም ብድር ትሰጣለች። ዘነችኝ ፓርት በጣም ቀጫጫና ጤነኛ ራሱ አትመስለኝም። የምትሰራበት ቤት እዚህ አገር ዜጋ አይደለም፣ ህንዶች ናቸው። በቃ ጤነኛ ራሱ አትመስለኝም። ከዚህ በፊት 3 አመት በባህር ሳውዲ አረቢያ ሂጄ ሰርቼ ብሬን ወደ ቤተሰቦቼ ልኬ ሙሉ በሙሉ እስከሚባል ድረስ ብሬን ቤተሰቦቼ በልቶን ጨረሱ። መምጫ ራስ እስከሚያጣ ድረስ ተቸገርኩ አለችኝ። እዛ ሲመጣ የወሰንኩት ነገር ከአሁን በኋላ አረብ ሀገር እዛ ሲሄድ ዱባይ ሲሄድ ብሬን ለማንም እንዳልክ ራሴ ጋር አስቀምጬ ልክ ወደ ሀገሬ ሲገባ በራሴ ቦታን ፈልጌ ምንም ፈልጌ እንደሚገዛ አሰብኩ አለች። ራሴ ቃል ገባሁ። ከዚህ መጣሁት ይሰራለሁ፣ ብሬን በስነ ስርዓት ትከፍለኛለች። ሴትዮም ዳና ናት። ግን በየደር ብርሽን ራስሽ ጋር ስለምታስቀምጪ ብርሽን ብድር ስጭኝ፣ ቀጣይ ወር ሰጥሻለሁ፣ አንዳንዴ ደግሞ ደሞዝን ሳሰጠኝ ቀጣይ ወር ሰጥሻለሁ አንድ ላይ እያለችኝ ወደ 20,000 ድርሃም ሙሉ የኔ ብር መዳም ጋር ነበር አለች። ከዚህ መግባት የፈለግኩት 6 አመት እንደጨረስኩት ከዛሬ አመት በፊት ነው አለች። ከዛ መዳም እኔ አሁን ወደ ሀገሬ መመለስ ፈልጋለሁ፣ ስለዚህ አንቺ ጋር ያለኝን ብር እንድትሰጪኝ ይፈልጋሉ። ከአሁን በኋላ ብር አልሰጥሽም፣ ብድር ምንባል ነገር አልሰጥሽም፣ ደሞዜንም እስኬፕ አላደርግም ብዬ አልኳት አለች። ከዛ ቀን ጀምሮ መዳሜ መቀያየር ጀመረች አለች። ከ1 አመት በፊት ነው መግባት ያሰብኩት እስከ ዛሬ የቆየሁት 2 አመት ጨምሪ ብርሽን ከፍዬ እንደዛ ነው የሚጨርሰው ስትለኝ እሺ ብዬ 2 አመት ጨመርኩት። ከዛ ብሬን 10,000 ከፈለችልኝ። አሁንም በቃ መዳም ከዚህ በላይ መቆየት አልችልም፣ ከጦርነት በፊት ነው ይሄን አልኳት አለችኝ። ከዛ ከዚህ በላይ መቆየት አልችልም፣ በቃ በቅቶኛል፣ ወደ ሀገሬ መመለስ እፈልጋለሁ። የአንቺ ጋር የቀራሽን ብር 10,000ን አንድ ጊዜ እንድትሰጪኝ እፈልጋለሁ ስላት ብርሽን እንደዚህ በአንዴ ልሰጥሽ አልችልም፣ እኔም እንደምታውቂ ሰርቼ ነው ለአንቺም ልሰጥሽ፣ ስለዚህ መስራት አለብኝ። እኔ ጋር አሁንም 2 አመት ቀጥይና 2 አመት ከቀጠልሽ በኋላ አገር ቤት መግባት ከፈለግሽ ትኬት ልቆርጥልሽ እና ከዛ ወደ አገር ቤት ግቢ፣ ቤተሰቦችን አይተሽ ትመለሻለሽ። እዛ 2 አመት እኔ ጋር ትሰራለሽ እና 1-2 እያልኩ እንደዛ ነው የሚከፍልልሽ እንጂ ብርሽን ልሸጥሽ አልችልም። አሁን እጅ ላይ የለኝም፣ ከየትም አምጥቼ ልሰጥሽ አልችልም አለችኝ አለች። እና ፓስፖርቴ ራሱ አለቄ፣ ቪዛ ራሱ እያለቄ ነው። የኔ ብርን እንድትሰጠኝና ከሄድኩት መመለስ አልፈልግም። እሷ ግን ብርሽን ከተመለስሽ ነው እንጂ እኔ ጋር ተመልሰሽ ካልሰራሽ በየደር ከፍዬ ከጨረስኩ ነው እንጂ ብርሽን ሊከፍልልሽ አልችልም። አራ አንቺ ጋር አልመለስም ካልሽም መመለስ አልፈልግም የምትይ ከሆነ ሂጂ፣ እኔ ኢትዮጵያ ሆነሽ ብርሽን አቅሽን አልፈልግም 1-2 እያልኩ ልክ ከዚህ በፊት 10,000 እንደከፈልኩልሽ ስኖረኝ ጊዜ እልክልሻለሁ እንጂ አሁን ሊከፍልልሽ አልችልም ብለኛለች። እኔ ብሬን ጥዬ መሄድም አልፈልግም። እንዴትም ተፋልሜ ከሷ ብሬን እንዴት እንደመቀበል አለብኝ አላውቅም። ስለዚህ ምን ትሉኛላችሁ? የራሷ ስልክ የላትም፣ የመዳም ስልክ ነው የምትይዘው። አሁን ፖሊስ ጋር ራሱ ብትደውል አሁን የሆነ ክስ ራሱ ብትከፍት ቀድሞ እሷ ጋር ስለሚደርስ መዝጋት ትችላለች እሷ ይሄን ነገር ማለት ነው። ስለዚህ በቃ እኔ ይሄን ነገር እስኪ ስልክ እንቀያየርና እንመካከርበት ብዬ ወደ እናንተ ይዤ መጥቻለሁ። እናንተም ኮሜንት ላይ ይሄ ብታደርጉ የተሻለ ይሆናል፣ ብሯን አግኝታ ወደ ሀገሯ ትመለሳለች የምትሉት ሀሳብ ካለ ኮሜንት ላይ አስቀምጡልኝ። Thanks for watching.